ሰላም ተማሪዬ እንደምን አለህ? ዛሬ ሰዎች ለመጀመሪያ ጊዜ ሲያገኙአችሁ ስለ እናንተ ምን የሚሉ ይመስላችኋል ብለን እናያለን። ቆራ ያለ ነው፣ ፈራ ያለች ናት፣ ወይስ ተጫዋች ነው ይሉ ይሆን? ሰላም መምህር፣ ደህና ነኝ። አዎ፣ ሰዎች የራሳቸው መጀመሪያ ግምት ይኖራቸዋል። ልክ ነህ። ብዙ ጊዜ ሰዎች እኛን የሚገመግሙበት መጀመሪያው መነጽር ከውስጣዊ ማንነታችን ማለትም ከፀሐይ ምልክታችን ይለያል። ልክ እንደ አንድ ቤት አስበው። የፀሐይ ምልክታችን የቤቱ ሳሎን ቢሆን ራይዚንግ ሳይን ወይም አሴንደንት ደግሞ የቤቱ የውጭ በር ነው። ሰዎች ወደ ሳሎኑ ከመግባታቸው በፊት የሚያዩት በሩን ነው። አሁን ገባኝ። ራይዚንግ ሳይን ሰዎች መጀመሪያ የሚያዩት የእኛ ውጫዊ ገጽታ ማለት ነው። በጣም ትክክል። እንግዲህ ወደ ጥልቀት እንግባ። በኮከብ ቆጠራ ውስጥ ራይዚንግ ሳይን ማለት እናንተ በተወለዳችሁበት ቅጽበት በምስራቅ አቅጣጫ እየወጣ የነበረው የኮከብ ምልክት ማለት ነው። ይህ ምልክት በየ2 ሰዓቱ ይቀያይራል። ለዚህ ነው የኮከብ ቆጠራ ካርታ ለመስራት ትክክለኛ የተወለዳችሁበት ሰዓት በጣም አስፈላጊ የሚሆነው። በየ2 ሰዓቱ ታዲያ በትክክል ሰዓታችንን የማናውቅ ከሆነ ራይዚንግ ሳይናችንን ማወቅ አንችልም ማለት ነው። አይ ሙሉ ለሙሉ ማወቅ አንችልም ባይባልም ትክክለኛ መረጃ ለማግኘት በጣም ይከብዳል። ዋና ዋናዎቹን ነጥቦች ለመግለጽ ያህል ራይዚንግ ሳይን ሰዎች ሲያዩአችሁ የሚሰማቸው ስሜት፣ ውጫዊ ገጽታችሁ እና ዓለምን የምታዩበት መነጽር ነው። እንደምትለብሱት ማስክ አስቦት ከሰዎች ጋር ለመገባባት የምትጠቀሙበት መሳሪያ። አሁን ደግሞ 12ቱን የራይዚንግ ምልክቶች በአጭሩ እንመልከት። በአሪየስ ራይዚንግ እንጀምር። አካሄዳችሁ ፈጣን ነው፣ ጉልበት አላችሁ። ሰዎች ሲያዩአችሁ በራስ መተማመን የተሞላበትና ደፋር እንደሆናችሁ ይሰማቸዋል። ዓለምን እንደ ውድድር ወይም የጦር ሜዳ ታዩታላችሁ። ቀጣዩ ቶረስ ራይዚንግ ነው። እናንተ ደግሞ ረጋ ያለ እና አስተማማኝ ሰው ትመስላላችሁ። ድምፃችሁ ለሰዎች ደስ የሚል ሲሆን ዓለምን በስሜት ህዋሳቶቻችሁ ነው የምታዩት። ጥሩ ሽታ፣ ጥሩ እይታና ምቾት ትወዳላችሁ። አሪየስ ተዋጊ፣ ቶረስ ደግሞ ውብና አስተማማኝ። ግልጽ ነው። ጥሩ። ጀሚናይ ራይዚንግ ያላችሁ ዕድሜያችሁ ምንም ይሁን ምን ሁሌም ከዕድሜያችሁ ያነሳ ወጣት ትመስላላችሁ። እጆቻችሁን እያወናጨፋችሁ ማውራት ትወዳላችሁ። ሰዎች እንደ ተግባቢ እና የማትሰለችው አድርገው ያዩአችኋል። ዓለምን እንደ መማሪያ ክፍል ታዩታላችሁ። ካንሰር ራይዚንግ ደግሞ ፊታችሁ እንደ ጨረቃ ድቡልቡልና ለስላሳ ሊሆን ይችላል። ሰዎች ሲያዩአችሁ የራስ ቤተሰባቸውን እንዳገኙ ይሰማቸዋል። ቶሎ የሰዎችን ልብ ትገባላችሁ። ዓለምን እንደ ስሜታዊ ቦታ ካዩታላችሁ። የሊዮ ራይዚንግ ሰዎች ደግሞ ወደ ክፍል ስትገቡ ሁሉም ሰው ዞሮ ያያቸዋል። ጸጉራችሁ እንደ አንበሳ ጎልቶ የሚታይ ሊሆን ይችላል። ሰዎች እንደ ቁሩ እና በራስ የሚተማመን ሰው አድርገው ያዩአቸዋል። ዓለምን እንደ መድረክ ታዩትና እናንተ ደግሞ ዋና ተዋና ናችሁ። እንደ ኮከብ ማለት ነው። በጣም አስደሳች ነው። በጣም ቨርጎ ራይዚንግ ያላችሁ ሁሌም ጽድ ያላችሁ እና የተስተካከለ አለባበስ አላችሁ። ሰዎች እንደ ብልህ፣ ትሁት እና ትንሽ ጠንከር ያለ ሰው አድርገው ያዩአቸዋል። ዓለምን የምታዩት መስተካከል እንዳለበት ቦታ አድርጋችሁ ነው። ሊብራ ራይዚንግ ደግሞ ፈገግታችሁ ማንንም ያቀልጣል። ፊታችሁ ተመጣጣኝና ማራኪ ነው። ሰዎች ደስ ይላቸዋል። ተግባቢ እና ጨዋ ትመስላላችሁ። ዓለምን የምታዩት በውበትና በፍትህ መነጽር ነው። የስኮርፒዮ ራይዚንግ ሰዎች አይናቸው ወደ ሰው ነፍስ ዘልቆ የሚገባ ይመስላል። በጣም ረጋ ያላችሁ ትመስላላችሁ፣ ግን በውስጣችሁ እሳት አለ። ሰዎች ገና ሲያዩአችሁ ይፈሯቸዋል ወይም በጣም ይወዷቸዋል። መሃል የሚባል ነገር የለም። ሚስጥራዊ የሚባሉት እነዚህ ሰዎች ናቸው ማለት ነው። በትክክል። ወደ ሳጂታሪየስ ራይዚንግ ስንመጣ ደግሞ ፊታችሁ ሁሌም ክፍትና ደስታ ነው። ሰዎች እንደ ዘናጭ እና ቀልደኛ ሰው አድርገው ያዩአቸዋል። ዓለምን እንደ ጥልቅ የጀብዱ ጉዞ ነው የምታዩት። ካፕሪኮርን ራይዚንግ ያላችሁ ገና በልጅነታችሁ ትልቅ ሰው ትመስሉ ነበር። ሰዎች እንደ ቁሮ፣ ቁም ነገረኛ እና ስራ ወዳድ አድርገው ያዩአቸዋል። ዓለምን የምታዩት ልትወጡት እንደሚገባ ተራራ አድርጋችሁ ነው። የአኳሪየስ ራይዚንግ ሰዎች ደግሞ ከሰው የተለየ አኳኋን አላችሁ። ልብሳችሁ ወይም ጸጉራችሁ ያልተለመደ ሊሆን ይችላል። ሰዎች እንደ ተግባቢ ግን ደግሞ ስሜት የለው ሰው አድርገው ሊያዩአችሁ ይችላሉ። ዓለምን የምታዩት ልትቀይሩት እንደምትችሉት ቦታ ነው። ህጎችን የማይወዱ ማለት ነው። አዎ በትክክል። በመጨረሻም ፓይሲስ ራይዚንግ አይኖቻችሁ ውሃ የመሰሉና ህልም የሚያዩ ይመስላሉ። ሰዎች ሲያዩአችሁ እንክብካቤ የሚሻ ሰው ወይም የውሃ ሰው ትመስላላችሁ። ዓለምን የምታዩት በህልምና በእውነታ መካከል ባለው ድልድይ ላይ ሆናችሁ ነው። ጥሩ። አሁን ደግሞ አንድ ሚስጥር ልንገርህ። ራይዚንግ ሳይናችሁን የሚመራው ፕላኔት የሙሉ ህይወታችሁ ገዢ ወይም ቻርት ሩለር ይባላል። ለምሳሌ ራይዚንግ ሳይናችሁ ሊዮ ከሆነ ፀሐይ የህይወታችሁ ገዢ ናት። ስለዚህ በህይወታችሁ መብራትና መታየት ትፈልጋላችሁ። እና ራይዚንግ ሳይናችን ቪርጎ ከሆነስ? ጥሩ ጥያቄ። ራይዚንግ ሳይናችሁ ቪርጎ ከሆነ ደግሞ ሜርኩሪ ገዢያችሁ ነው። ስለዚህ መጽሐፍና መተንተን የህይወታችሁ ዋና ዓላማ ይሆናል። ይቺ ገዢ ፕላኔት በቻርታችሁ የት እንዳለች ማወቅ የህይወታችሁን አቅጣጫ ይጠቁማል። አሁን ሙሉ ለሙሉ ገባኝ መምህር።
ራይዚንግ ሳይን ምን ያህል አስፈላጊ እንደሆነ ተረዳችሁ። በጣም ደስ ይላል። እንግዲህ ራይዚንግ ሳይን ሰዎች እናንተን የሚያዩት መጀመሪያው ገጽ ነው። ግን አስታውሺ መጽሐፉን በውጭ ሽፋኑ ብቻ መገመት አይቻልም። ራይዚንግ ሳይን መግቢያው ሲሆን ፀሐይና ጨረቃ ደግሞ ይዘቱ ናቸው። ጥያቄ ካለ ኮሜንት ላይ ያሳውቁን። ለዛሬው መልካም ጊዜ።